ለሰው ዘር በሙሉ 3 አያቶች ብቻ ትበቃለች የተባለችው ሱራ እንዴት ወረደች? ይህ ቪዲዮ አንተ ጋር ብቻ እንዳይቀር ለሁሉም ሰዎች እንዲዳረስ አድርገው። አላህ Subhanahu Wa Ta'ala ወደ እሱ እምነት የገቡትን መጀመሪያ ያነጻቸው የነበረው ቀጥታ ይሄን አድርጉ ይሄን አታድርጉ ብሎ እየከለከለ ሳይሆን እምነታቸውንና ባህሪያቸውን ያነጸ ነበር። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦችን ጠሩ። ወላሂ አላህ Subhanahu Wa Ta'ala ለመጀመሪያ ጊዜ ማለት ሰሃቦች ግራ ገባቸው። ምን ማለት ነው? ለምን አላህ Subhanahu Wa Ta'ala በዚህስ ማለት ብለው እየጠየቁ ያለ ኢነል ኢንሳነ ለፊ ኹስር በርግጥም የሰው ዘር በሙሉ በኪሳራ ላይ ነው አለ። ሰሃቦች ደነገጡ። ምን ሰርተን ነው ኪሳራ ላይ ገባን? አሁን እኛም ኪሳራ ላይ ነን። ምን ብናደርግ ነው እሺ ከዚህ ኪሳራስ የምንወጣው? ጥያቄ በጥያቄ ሆነባቸው። ነብያችን ቀጠል አደረጉና ኢለለዚነ አመኑ ካመኑት ሰዎች ሲቀሩ ወሐመሉ ሷሊሓቲ ጥሩ ነገር ይሰሩ ወተዋሰው ቢልሐቅ በጥሩ ነገር የተዋወሱ ወተዋሰው ቢሰብር በትዕግስት የተዋወሱ ናቸው። ሰሃቦች ራሳቸውን መፈተሽ ጀመሩ። እኔ ትዕግስተኛ ነኝ እንዴ? እኔ በሐቅ ሰዎች እንዲጸኑ አድርጌያለሁ እንዴ? ጥሩ ነገር ሰርቻለሁ? ካመኑት ሰዎች እኔ ነኝ እንዴ? ራሳቸውን መጠየቅ ጀመሩ። ሙሽሪኮች ይህን ሰው በጣም ተቃጠሉ። እስካሁን ከወረዱት አያቶች ውስጥ ጠንካራ አያ እነሱን በቀጥታ የሚናገራቸው አያ አላህ Subhanahu Wa Ta'ala ወረደ። እኛ ነን ነጋዴዎቹ፣ እኛ ነን ሀብታሞቹ፣ እኛ ነን ጠንካራዎቹ፣ ከከሳሪዎች ናችሁ ይላል እንዴ? በእርግጥም ሙሐመድ ውሸታም ነው። የመካ ነዋሪዎች ሆይ ኑ ስሙ። ሙሐመድ ገንዘብ ሳይኖረው ማንበብና መጻፍ ሳይችል ድሃዎች፣ ዘላኖች ተከትለውት፣ ባሪያዎች ተከትለውት እናንተ ከሳሪዎች ናችሁ፣ እኛ ደግሞ ከአትራፊዎች ነን ይላል። ሙሐመድ ምንኛ ማይታመን ነገር ነው የሚናገረው። በእርግጥም ይህ ሰውዬ ውሸታም ነው፣ እንዳትከተሉት። እነሱን የተከተሉትን ደግሞ እንቀጣቸዋለን። ሰሃቦች በጣም መንገላታት ጀመሩ። ሙሽሪኮችም መበርታት ጀመሩ። ሰሃቦችም እርስ በርሳቸው ሲገናኙ አብሽሩ ኢለለዚነ አመኑ ወዐሚሉ ሷሊሓቲ ወተዋሰው ቢልሐቅ ወተዋሰው ቢሰብር ሰብር አድርጉ እያሉ ይህቺ አያ ጽናት መሆኗን ቀጠለች። ከዛ በኋላስ መካ ላይ ምን ተፈጠረ? ምን ሱራስ ወረደ? በቀጣይ ቪዲዮዎች ለእናንተ ይዘንላችሁ እመጣለን። ሁላችሁንም በያላችሁበት አላህ ይጠብቃችሁ። እዚህ የፎሎ ምልክት ካለ ፎሎ ማድረጋችሁ እንዳትረሱ። ኤቭሪቲንግ ኦኬ ወደ ቪዲዮ ይቀጥላል። ሰላሙ አለይኩም ወራህመቱላሂ ወበረካቱ።